ጀማሪ ሆነን ጀርባችን አላድግም ካለን ምናልባት እነዚህ ሁለት ስህተቶችም እየሰራ ሊሆን ይችላል። ግን ጡንቻዎቻችን አላድግም ካሉንና ጡንቻዎቻችን እንዴት በተሻለ ሁኔታ ለመገንባትም ፍላጎትም ካለን የሚያስተምረን የተሟላ መጽሐፍም አለኝ። ግን ከመግዛታችሁ በፊት የመጀመሪያዎቹ 20 ገጾችን በነፃ ማንበብም ይቻላል። ፍላጎትም ካላችሁ በቴሌግራም ወይም በኢንቦክስም አውሩኝ። ሊንኩ ፕሮፋይል ላይ አለ። የመጀመሪያው ስህተታችን በክርናችን ሳይሆን በእጃችን መጎተት ነው። እጃችን እንደ ገመድ አድርገንና በክርናችን ለመሳብ መሞከር አለብን። ሁለተኛው ስህተት ደግሞ ስትራፕስን አለመጠቀም ነው። ቀድሞ እጃችን የሚደክም ከሆነ መቼም ጀርባችን አያድግም። ምክንያቱም እንቅስቃሴ በምንሰራበት ጊዜ የምናለመው ጡንቻ መድከም አለበት፣ አለበለዚያ አያድግም። ስለዚህ ስትራፕስን በመጠቀም እጃችን ደካማ ቢሆንም ወደፊትም ስትራፕስን መጠቀም አለብን። በመጨረሻ ጀርባችን በሚገርም ሁኔታ ለማሳደግም ከፈለግን እና ሌሎችም ጡንቻዎችን እንዴት በተሻለ ሁኔታ ለመገንባትም ፍላጎትም ካለን የኔን መጽሐፍን መግዛትም ትችላላችሁ። ሊንኩ ፕሮፋይል ላይ አለ። ከተመቻችሁ ላይክ እና ፎሎ ማድረጋችሁን አትርሱ።